السلام عليكم ورحمة الله وبركاته. ወንድሞቼ ልብ ብላችኋል። ሰይዳችን ሰለላሁ ዐለይሂ ወሰለም በእነዚህ ቀናቶች ላይ የሚሰሩ መልካም ስራዎችን ከምን ጋር እንዳስተሳሰሩት በረመዳን ላይ ለምሳሌ በሰባ እጥፍ ሱናው እንደ ፈርድ የሚሉ ፈዳኢሎች ይኖራሉ። ላኪን እነዚህ ቀናቶችን ደረጃና መልካም ስራዎች ምንዳን ሐዲሱ ላይ የተሳሰረው ከአላህ መሐባ ጋር ሰይዳችን ሰለላሁ ዐለይሂ ወሰለም በእነዚህ ቀናቶች የሚሰሩ ስራ አሐብ ኢለላህ ምንዳው ምንድነው? አላህ ጋር መወደድ፣ ውዴታን ማግኘት። ይሄ የመሐባ በር ደግሞ የቁጥር የዐደድ ሳይሆን የመደድ ቢላ ሐድ ያለምንም ድንበር ታፍሶ የሚሰጥ ከሚያውም ነውዕያውም መጠኑም አይነቱም ለየት ያለ የመሐባ በር ላይ ነው ያስተሳሰሩት ሰይዳችን ሰለላሁ ዐለይሂ ወሰለም በዚህ መልካም ስራዎች። የመሐባ ነገር ደግሞ ምስጢሩ የላቀ በጣም የጠለቀ መወደድ ማለት አላህ ጀለ ጀላሉ ጋር ትልቅ የተባለው እድልና እጣ ነው። ከዛ በላይ እጣ የለም። የመወደድ ኻሊቀል ከውን ፋጢረ ሰማዋት ወልአርድ ጋር ከውኑን የፈጠረ ከማንም ፈላጊ ያልሆነው ጌታ ጋር መወደድ ይሄ ትልቁ ኒዕማና ትልቁ ጸጋ ነው። አላህ ይውደድን። የምንወደድ ባሪያዎች፣ ቦታ ያላቸው ባሪያዎች አላህ አድርገን።